ውድ የቻናላችን ተከታታዮች ሰላም ብያለሁ። የ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ውጤት ይፋ ከሆነ ጀምሮ በርካታ ተማሪዎችና የተማሪ ወላጆች ውጤቱ ችግር እንዳለበት በመግለጽ ቅሬታቸውን ለትምህርት ሚኒስቴር እያቀረቡ ይገኛሉ። የተከሰቱ ስህተቶች ደግሞ በሚያሳዝን ሁኔታ ውጤቱ ለተማሪዎች ከመገለጹ በፊት በጣም በቀላሉ ሊስተካከሉ የሚችሉ የኮድ አልጎሪዝም ችግሮች ይመስላሉ። እንግዲህ ትምህርት ሚኒስቴር እንዲህ አይነት ስህተት ይሰራል ተብሎ ለማመንም ይከብዳል። በእርግጥ ወደ ዩኒቨርሲቲ ስትገቡ የምትማሩበት ስርዓተ ትምህርት ወይም ደግሞ የካሪኩለም ራሱ በዘፈቀደና ምንም በማይመለከታቸው አካላት በግዴለሽነት የተዘጋጀ ይመስላል። አንድ የሶፍትዌር ኢንጂነሪንግ ልማር ብሎ ዩኒቨርሲቲ የሚገባ ተማሪ የመጀመሪያ ዓመት ኮርስ ተብሎ ጂኦግራፊና ታሪክ ላይ አንድ ሴሚስተር ሙሉ የሚያባክንበት የትምህርት ስርዓት ነው እየተከተልን ያለ ነው። በዚህ የፈተና ውጤት እርማት ላይም የተፈጠረው ይኸው አይነት በግዴለሽነት የተሰራ ስራ ይመስላል። ዛሬ ጠዋት ላይ የ12ኛ ክፍል ብሔራዊ ፈተና ውጤት ጋር በተያያዘ የፊዚክስ ውጤትን ጨምሮ ሌሎችም የትምህርት አይነቶች ላይ የውጤት ብልሽት እንዳለ ነግረናቸው የነበረ ሲሆን አሁን ላይ ትምህርት ሚኒስቴር የፊዚክስ ትምህርት ውጤት ትክክል አለመሆኑን አምኖ ተማሪዎች ውጤታቸውን እንደገና እንዲያዩ እየተደረገ ነው። እንግዲህ ትናንት እንደነገርናችሁ ተማሪዎች በመቶ ሳይሰላ በመቅረቱ ቅሬታቸውን አቅርበው ነበር። ይህ ስህተት ዛሬ መስተካከሉን ከተማሪዎችና ከክልል ትምህርት ቢሮዎች ያገኘነው መረጃ ያመለክታል። እንግዲህ ምናልባት እናንተም ጋር ችግር ካለ ሪፖርት እንዲታደርጉ እንዲሁም ደግሞ በተለይ የፊዚክስ ውጤታችሁን በድጋሚ ቼክ እንዲታደርጉ ለማሳሰብ እንወዳለን። በሌላ በኩል ደግሞ የመጀመሪያው ዙር የማህበራዊ ሳይንስ የኢኮኖሚክስ ፈተና ውጤትም ችግር ያለበት እንደሆነ በጣም በርካታ ተማሪዎችና ወላጆቻቸው እየገለጹ ይገኛሉ። እንግዲህ በርካታ ተማሪዎች በሌሎች የትምህርት አይነት ከፍተኛ ውጤት አስመዝግበው ሳለ የኢኮኖሚክስ ውጤታቸው ግን እጅግ በጣም ዝቅተኛ ሆኖ መቀመጡን ገልጸዋል። ምናልባት ይህም በተመሳሳይ ችግር የተፈጠረ ይመስላል። በተጨማሪም ከማህበራዊ ሳይንስ የሂሳብ ፈተና ጋር በተያያዘም በውጤት ላይ ችግር እንዳለ ተማሪዎች እየጠቆሙ ይገኛሉ ማለት ነው። እንግዲህ ተማሪዎቹ የእነዚህን የትምህርት አይነቶች ውጤትም እንዲታይላቸው አመልክተዋል ማለት ነው። አዳዲስ መረጃዎችን እያሰባሰብን በዚህ ቻናል ላይ የምናሳውቃችሁ ይሆናል። መረጃዎችን ስንለቅ ኖቲፊኬሽን ደርሳችሁ የምትፈልጉ ከሆነ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። የዘንድሮውን የሪሚዲያል መግቢያ መቁረጫ ነጥብ በሚመለከት የሰራነው ቪዲዮ አለ። ሊንኩን ከዚህ ቪዲዮ በታች ባለው የኮሜንት መስጫ ላይ ስለምናስቀምጥላችሁ ገብታችሁ ሙሉ እንዲሰሙት ለማሳሰብ እወዳለሁ። ያላችሁን ሀሳብና አስተያየት እንግዲህ ኮሜንት ላይ ጻፉልን። መልካም ጊዜ